ሰላም ጤና ይስጥልኝ የተከበራችሁና የተወደዳችሁ በዓለም ዙሪያ የምትገኙ የጣና ሳተላይት ቴሌቪዥን ቤተሰቦች እንደምንዋላችሁ አክብሮታዊ ሰላምታችን በያላችሁበት ይድረሳችሁ እያልን የግንቦት 12 ቀን 2018 ዓመተ ምህረት የሰዓቱን ዜናዎቻችን ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁ እንድትቆዩ በአክብሮት እየጠየቅን ቻናሉን ሰብስክራይብ፣ ላይክና ሼር በማድረግ የጣና ሳተላይት ቴሌቪዥን ቤተሰብ እንዲሆኑ ጋበዝን። በቅድሚያም አርዕስቶቹን እንሆ። ፋኖ በሸዋ በጎጃምና በወሎ በተለያዩ ግንባሮች እያደረገ ባለው ተጋድሎ ድል መቀዳጀቱን ቀጥሏል። በሸዋ በምሽት የተሰራው ድንገተኛ ኦፕሬሽንና የጎጃሙ በአይነቱ ልዩ የተባለው የደፈጣ ጥቃት ምን ይመስላል? በወሎ የተደረገው የፋኖ ልዩ ተጋድሎስ ምን ውጤት አስገኘ? የሚለውንና ሰራዊታችንም ማመን አልቻልንም፣ በፋኖ ብልጫ እንደተወሰደብን ማመን አለብን የሚለውን የኮሎኔሉ ንግግር እንዲህ ኮሎኔሉ ማን ናቸው የሚለውን በቀዳሚነት እናስደምጣችኋለን። ብልጽግና በሌላ ግንባር ጦርነት ከፍቷል። ጦርነትን የስልጣን ማስቀጠያ ፖሊሲ ያደረገው አገዛዝ በሲዳማና በኦሮሚያ ህዝቦች መካከል በተቀሰቀሰው ጦርነት ሁለቱ ህዝቦች የከፋ ደም መፋሰስ ውስጥ ገብተዋል። በሁለቱ ክልሎች አዋሳኝ አካባቢዎች የተቀሰቀሰውን ግጭትና የደረሱ ጉዳቶችን ከነዋሪዎቹ ያገኘነው መረጃ ወደ እናንተ እናደርሳለን። ኑሮ ተወደደ ያሉ ኢትዮጵያን በብልጽግናው አለቃ ሙዝ በዳቦ ብሉ ተብለው ተቀለዱ ባቸው ነበር። ዛሬ ላይ እነዚያ ኢትዮጵያን ሙዝም ዳቦም የሚጠጣ ውሃ ማጣን ብለው ድምጻቸውን ለማሰማት በሄዱበት ታፍነው መታሰራቸውና ከስራ ገበታቸው መሰናበታቸው ተሰምቷል። በትንሽና ክብ ደሴት በሆነችው የኢትዮጵያ ህዝቦችን በማያውቋት ኢትዮጵያ ውስጥ የሚኖሩ አብይ አህመድም አነጋጋሪ የሆነ መልእክት አስተላልፈዋል። የብልጽግናው ደሴት ነዋሪዎችን ድሎትና የኢትዮጵያ ህዝብ 8 የስቃይ ዓመታትን በትንታኔ ተመልክተነዋል። አብራችሁን ስትቆዩ ትሰሙታላችሁ። እነዚህና ሌሎች ለሰዓቱ የተመረጡና ያልተሰሙ መረጃዎችን አሰባስበን ያሰናዳነው ዜናችን ከዚህ ሰዓት ጀምሮ ወደ እናንተ መቅረብ ይጀምራል። በድጋሚ አብራችሁን ቆዩ። በህዝብ ላይ ዝርፊያና እንግልት ሲፈጽሙ የነበሩ የአገዛዙ ጥምር ጦር አባላት በፋኖ ድንገተኛ ጥቃት እርምጃ እንደተወሰደባቸው የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ዕዝ አስታወቀም። የዕዙ ቃል አቀባይ ክፍል ለጣና ሳተላይት ቴሌቪዥን እንደገለጸው በመራቤቴ አውራጃ አለም ከተማ ፋኖ በወሰደው ድንገተኛ እርምጃ በርካታ የአገዛዙ ሰራዊት ሞትና ቁስለኛ ተደርገዋል ብለዋል። ምሽት 2 ሰዓት ገዳማ ፋኖ በከፈተው ጥቃት በቁጥር በተለይም የአገዛዙ የሚሊሻ አባላት ከፍተኛ ኪሳራ ማስተናገዳቸው ሰምቷል። ፋኖ በአለም ከተማ የተጠና እርምጃ በመውሰድ እና በአገዛዙ ሰራዊት አባላት ላይ የማያዳግም እርምጃ በመውሰድ የምርኮ መሳሪያዎችና ተተኳሾችን ጭምር መማረክ እንደቻለ የዕዙ ቃል አቀባይ ክፍል ገልጿል። በዚህ ድንገተኛ የፋኖ ጥቃት የተደናገጠው የአገዛዙ ሰራዊት ሌሊቱን በሙሉ በድሽቃ የታገዘ ተኩስ ከፍቶ ከተማዋን ሲንጣት ማድሩም ተሰምቷል። ፋኖ መሀል ከተማ ላይ በወሰደው የተጠና እርምጃ ድንጋጤ ውስጥ የገባው የአገዛዙ ሰራዊት ዛሬም በመራቤቴ አውራጃ ንጹሃን እያሰረና ቤት ለቤት እየገባ ዘረፋ እየፈጸመ መሆኑን የዓለም ከተማ ነዋሪዎች ለጣና ሳተላይት ቴሌቪዥን ገልጸዋል። በተያዘ ዜና በጎጃም በተደረገ የፋኖ ተጋድሎ በብልጽግናው ጥምር ጦር ላይ ከፍተኛ የሆነው ወታደራዊ ኪሳራ መድረሱን የጣና ሳተላይት ቴሌቪዥን ምንጮች አስታውቀዋል። በምዕራብ ጎጃማ ዋና መቀመጫ ከፍኖተ ሰላም አጉትና ገነት አቦ መነሻውን በማድረግ ማክሰኞ ወደ ተባለች ከተማ ሲንቀሳቀስ የነበረ የአገዛዙ ኃይል በፋኖ ኃይሎች በተፈጸመበት የደፈጣ ጥቃት በርካታ የአገዛዙ ሰራዊት መመታቱን የአፋብን ቴዎድሮስ ዕዝ ቃል አቀባይ ክፍል አስታውቋል። ፋኖ ስትራቴጂክ ቦታዎችን በመያዝ ፈጽሞታል በተባለው መብረቃዊ የደፈጣ ጥቃት በርካታ የመንግስት ወታደሮች ሙትና ቁስለኛ ሆነዋል። በርካታ ቁጥር ያላቸው ቁስለኞችም ወደ ፍኖተ ሰላም ሆስፒታል መግባታቸው ተሰምቷል። መነሻውን ከፍኖተ ሰላም አጉትና ገነት አቦ በማድረግ በአራት ፓትሮል 2 ኦራልና በበርካታ እግረኛ ሰራዊት ታጅቦ ወደ ማክሰኞ ከተማ በመንቀሳቀስ ላይ የነበረውን የአገዛዙን ሰራዊትም ከጉዞ ማስተጓጎሉን የጣና ሳተላይት ቴሌቪዥን ምንጮች ገልጸዋል። የቴዎድሮስ ዕዝ ቃል አቀባይ ክፍል ስለ ውጊያው ዝርዝር መረጃ ለጣቢያችን ያደረሰ ሲሆን በጥቃቱ ከ15 በላይ የአገዛዙ ወታደሮች እርምጃ ሲወሰድባቸው በቁጥር ያልተገለጸ በርካታ ኃይል ቁስለኛ መሆኑን አስታውቀዋል። በዚህ ጥቃት የተደናገጠው የአገዛዙ ሰራዊት በዙ 23 እና በሞርተር የታገዙ ድብደባዎችን መፈጸሙ የተገለጸ ሲሆን በከባድ መሳሪያ ድብደባው የንጹሃን መኖሪያ መንደሮችን ያወደመ ሲሆን የራሱ እግረኛ ሰራዊት ላይም ጉዳት ማድረሱ ተገልጿል። በሌላ ዜና በደቡብ ወሎ በርካታ ቀጠናዎችን ያካለለ ሰፊ ውጊያ መደረጉ የተገለጸ ሲሆን በአገዛዙ ኃይሎች ላይም ከፍተኛ ጉዳት ደርሷል ተብሏል። ለገሃዲ ከተማ ለቆ ወደ ቢላላና ክሬ ገበያ በእንቅስቃሴ ላይ የነበረ
የነበረውን የአገዛዙን ጦር ፊት ለፊት የተፋለሙት የፋኖ ኃይሎች በአገዛዙ ላይ ወታደራዊ ኪሳራ ማድረሳቸውን የጣና ሳተላይት ቴሌቪዥን ምንጮች ተናግረዋል። ለጋዲ እስከ ጃማ ደገዶ ባሉ ቀጠናዎች ለ2 ቀናት የዘለቀው ውጊያ የተደረገ መሆኑን የገለጹት ምንጮቹ በተደረገው ውጊያና ዛሬም ተጠናክሮ በቀጠለው ተጋድሎ 30 የሚደርሱ የአገዛዙ የሰራዊት አባላት ጉዳት ማስተናገዳቸውን የጣና ሳተላይት ቴሌቪዥን የግንባር መረጃዎች ገልጸዋል። የፋኖ ኃይሎችን ተከታታይ ጥቃት መፈጸማቸውና በአውደ ውጊያው የበላይነት መጎናጸፋቸውን ተከትሎ በወረዳው የሚገኙ የብልጽግና ካቢኔዎችና የመከላከያ አመራሩ ባደረጉት ውይይትና ግምገማ የቀጠናው የጦር መሪ የሆኑት ኮሎኔል በፋኖ ኃይሎች ብልጫ ተወስዶብናል የሚል ብስጭት የተሞላበት መልእክት ማስተላለፋቸው ተሰምቷል። የብልጽግናው ጦር ከፍተኛ ወታደራዊ አመራር የሆኑት ኮሎኔል ዘላለም ጽንፈኛው በሁሉም ረገድ በልጦናል፣ የፈለግንበት ቦታ ደርሰን መመለስ አልቻልንም፣ በካምፕ ውስጥም በስጋት ነው የምንኖረው፣ ለዚህ ደግሞ ህዝቡና አምነን ያስጠጋነው የሚሊሻ ኃይል ተባባሪ ሆኖብናል ሲሉ መናገራቸውን በግምገማው ላይ የነበሩ የጣና ሳተላይት ቴሌቪዥን ታማኝ ምንጮች መረጃውን ለጣቢያችን አድርሰዋል። ኮሎኔሉ አክለውም ሰራዊቱ የወረዳውን ሰላም ለማስከበር ከአቅሙ በላይ እንደሆነበትና ፋኖ በአቅም በስነ ልቦና በትጥቅ እንዲሁም በማህበረሰቡ ተቀባይነት ሙሉ በሙሉ እንደበለጣቸው በግልጽ አምነዋል ነው የተባለው። ለአገዛዙ ሰራዊት ደጀን ይሆናሉ ተብለው የታመኑትና በርካታ ጥቅማ ጥቅም የሚሰፈርላቸው የሚሊሻ ፖሊስና የአካባቢው ካድሬዎችም ልባቸው ወደ ፋኖ ስለመሸፈቱ የአገዛዙ ከፍተኛ ወታደራዊ አዛዥ ኮሎኔል ዘላለም በግልጽ መናገራቸው ተሰምቷል። የአካባቢው የብልጽግና ካድሬዎችና ሌሎች የጸጥታ አካላትም በጉዳዩ ላይ ተመሳሳይ መልእክት እንዳስተላለፉ ጣና ሳተላይት ቴሌቪዥን ከምንጮቹ አረጋግጧል። በ2032 የኢትዮጵያ ኢኮኖሚ ቢያንስ ከአፍሪካ ሁለተኛው ኢኮኖሚ ይሆናል። በ2036 የኢትዮጵያ ኢኮኖሚ ከአፍሪካ የመጀመሪያው ኢኮኖሚ ይሆናል። ይህ የብልጽግናው አለቃ በአንድ ወቅት በፓርላማ የተናገሩት ንግግር ነው። ይህ ንግግር የተደረገው ጠቅላይ ሚኒስትሩ ወደ ስልጣን ሲመጡ የኢትዮጵያ ሕዝብ እስከ 50 ሜትር የሚረዝም ሰንደቅ ዓላማ ይዞ ድጋፉን ባሳየ ማግስት ነው። ይህ የተባለው ተሽከርካሪዎች ላይና በመዝናኛ ቦታዎች ሁሉ አሸብርቀው የተሰቀሉ የጠቅላይ ሚኒስትሩ ፎቶዎች ተቀደው በሳት በተቃጠሉ ማግስት ነው። ይሄው የብልጽግናው አለቃ ንግግር የተደረገው ለውጥ መጣልን ብለው የለውጡ መሪም አብይ አህመድ ነው ብለው ደረታቸው ላይና ክንዳቸው ላይ የተነቀሱ ዜጎች ሁሉ ድጋሚ ዳጎስ ያለ ገንዘብ ከፍለው ህመማቸውንም ተቋቁመው የአብይ አህመድን ምስል ሰውነታቸው ላይ የሰቀሉበትን ቀን እየረገሙ ንቅሳታቸውን ባስጠፉበት ማግስት ነው። የብልጽግናው መሪ የሆኑት አብይ አህመድ መንበረ ስልጣኑን እንደተቆጣጠሩ እመኑኝ አሻግራችኋለሁ፣ ከኔ ውጭ ማሻገር የላችሁም ሲሏቸው እምነት ጥለው የነበሩ ዜጎች ሁሉ በብልጽግናው አለቃ ተስፋቸው በተማጠጠበት ወቅት የተነገረ ንግግር ነው። ጠቅላይ ሚኒስትሩ ይህን ንግግር ያደረጉት የዋጋ ግሽበቱ እየተንደረደረ ዜጎች ራሳቸውን መመገብ ተስኗቸው ለኪሎ 30 ብር የነበረው ጤፍ ከ100 ብር ተሻግሮ ድሆች የሚበሉት ዳቦ ገበያ ላይ ጠፍቶ ዘይትም በ300% ዋጋው ጨምሮ በርበሬም ለድሆች ብርቅ እየሆነ በመጣበት ከዚያም አልፎ ዜጎች ለገበያም ሆነ ለጸሎት፣ ሕፃናትም ወደ ትምህርት ቤት፣ ህመምተኞችም ወደ ሆስፒታል ወጥተው መመለስን እንደ ዕድለኝነት መቁጠር በጀመሩበት ወቅት ነው። ይህ ንግግር የተደረገው ጠቅላይ ሚኒስትሩ ስለ ኑሮ ውድነት በተጠየቁበት ጊዜ የዜጎች በሰላም ወጥቶ የመግባት ጉዳይም አሳሳቢ ደረጃ በመድረሱ የመንግስታዊ መፍትሄ እንዲያበጁ በተጠየቁበት ወቅት ነበር። ታዲያ ህዝብ ይህንን ይጠይቅ እንጂ ጠቅላይ ሚኒስትሩ የሀገሪቱን እድገት የሚጻረር ኃይል ያለ ይመስል ብልጽግና የጀመራቸውን ልማቶች ያደናቀፈ ህዝብ ያለም አስመስለው እመኑኝ እያሳደግኳችሁ ነው፣ ከጥቂት ዓመት በኋላም በአፍሪካ ሁለተኛ እንሆናለን፣ 4 ዓመትን ጨምረን ደግሞ በአፍሪካ ቀዳሚ እንሆናለን፣ ከዚያም የሚያስቆመን አንዳችም ኃይል የለም እያሉ ጠረጴዛ ሲደበድቡ ይታያሉ። ጠቅላይ ሚኒስትሩ ይህንን ሲናገሩ የኢትዮጵያ ህዝብ ዕዳ ከ23 ቢሊዮን ዶላር ገዳማ ነበር። አብይ አህመድ ይህንን ሲሉ እያንዳንዱ ኢትዮጵያዊ $575 የውጭ ዕዳ እንዳለበትም መርዶ አልተነገረውም ነበር። ከጠቅላይ ሚኒስትሩ ንግግር በኋላ የሀገሪቱ የዕዳ መጠን በ2.6 እጥፍ ገዳማ ጨምሮ $52 ቢሊዮን ደርሷል። የኢትዮጵያ ዜጎች እያንዳንዳቸው ወደ $600 የተጠጋ ባለዕዳ ሆነዋል። ኢትዮጵያ የዚህ ዕዳ ባለቤት የሆነችው ግድቦችን ለመጨረስ አይደለም፣ የተጀመሩ መንገዶችን ለማጠናቀቅና አዳዲስ ልማቶችን ለማስጀመርም አይደለም፣ ወይም ደግሞ ዩኒቨርሲቲዎችን ለማስገንባት የትምህርት ተቋማትን ለማስፋፋትም አይደለም። ይልቁንስ
ዳር ደንበሩን ትቶ በመሃል ሀገር በሚገኙ ዩኒቨርሲቲዎችና ሌሎች የትምህርት ተቋማት ሰፍሮ ህዝብን መውጫ መግቢያ አሳጥቶ ሕፃናትንም እየደፈረ ለሚገኘው የግል ሰራዊታቸው የጦር መሳሪያ ገዢ እንጂ የኢትዮጵያ ህዝብ መሙን ችሎ ራቡንም ተቋቁሞ መንግስት መር የሆነውን ድብደባ እና ግድያም ችሎ በዚህ ሁኔታ እየኖረ የዕዳ ባለቤት ያደረገው ብልጽግና በአገሪቱ የተፈጠሩ ቀውሶችን በመሪው በኩል ወደ ህዝብ ሲያላክከው ይስተዋላል። የብልጽግናው መሪ ሰላም ጠፋ፣ መውጫ መግቢያ አጣን ለሚለው ህዝብ እኔ ሚሊሻ አይደለሁም፣ እናንተን የመጠበቅ ግዴታ የለብኝም ሲሉም ይደመጣሉ። ምንም እንኳን አብዛኞቹ የአገሪቱ ዩኒቨርሲቲዎች ወደ ወታደራዊ ካምፕነት የተቀየሩ ቢሆንም ተምረው የተመረቁ ወጣቶችም የአብይ አህመድን ስልጣን ለማስጠበቅ ወደ ወታደራዊ ማሰልጠኛ ከመግባት ውጪ ሌላ የሥራ ዕድል አማራጭ ማግኘት ሰማይን በእጅ እንደ መንካት ይቆጠራል። የብልጽግናው አለቃ ከሰሞኑ ባደረጉት ንግግር ደግሞ ዜጎቻችን ስራ የለም የሚሉን ለምን እንደሆነ አልገባኝም፣ ኢትዮጵያ ውስጥ የተቸገርነው ሰራተኛ አጥተን ነው በማለት የማስተርስ ዲግሪ ያላቸውን ወጣቶች የቤት ሰራተኝነት ለምን እንደማይገቡ ይጠይቃሉ። ኢትዮጵያ ውስጥ ደግሞ ስራ የለም ይባላል። አልገባኝም የት ጋር እንደሆነ ችግሩ። ቤት ሰራተኛ ማግኘት መከራ ሆኗል ታውቃላችሁ። ቤት ሰራተኛ የለም፣ ሾፌር ችግር ነው፣ የቀን ሰራተኛ የለም፣ ስራ ደግሞ የለም ይባላል። ዲግሪ የያዙትን ታዳጊዎችም ስለምን በቀን ስራ አይሰማሩም እያሉም ያፌዙባቸዋል። በእርግጥ በብልጽግና ደሴት ለመኖርና ስራ ለማግኘት መማር አያስፈልግም። ታይቶ የማይታወቅ ሀብት ንብረት ለማከማቸትና በቢሊዮን የሚቆጠር ዶላር በአገሪቱ ስም ተበድሮ በግል ለማንቀሳቀስም ሆነ ራሴ ለምኜ የተበደርኩትን ገንዘብ ማንም አይጠይቀኝም ለማለት እንደ አብይ አህመድ እስከ 7ኛ ክፍል መማር ብቻ በቂ ነው። ከዘበኝነት ተነስቶ የአገሪቱ ቁልፍ የስልጣን ቁንጮ የሆነውን የምክትል ጠቅላይ ሚኒስትርነት ካባ ለመደረብም እንደ ተመስገን ጥሩነህ አገር ሰሪውንና ታላቁን የአማራ ህዝብ ከሃዲ ብሎ በጅምላ በአደባባይ መሳደብ ይበቃል። አማራ በታሪኩ ባንዳዎች ሊኖሩ ይችላሉ። በዚህ ልክ ግን ተላላኪ ሲሆን አይቼዋለሁ። የራሱን ህዝብ የበደለ ትናንትና እንዲህ ስለበደለኝ መዋጋት አለብኝ ብሎ በነቂስ የወጣ ህዝብ ዛሬ ለዚያ ትናንት ለበደለው አካል መላላክ እጅግ ነውር ነው። ልጅን ግማሽ ቢሊዮን ብር አውጥቶ ድል ያለ ድግስ ማዘጋጅቶ ለመዳርና የተንጣለለ ፎቅ ለመስራትም እንደ ሹማ ብደታ የአገር ዘበኛ የተባለውን ልዩ ኮማንዶ በአማራ ህዝብ ላይ አዝምቶ ጭፍጨፋ መፈጸም ከበቂ በላይ ነው። በብልጽግናው ደሴት ተንደላቆ ለመኖርና 200 ሚሊዮን ብር አውጥቶ ቤት ለማሳደስም እንደ ብርሃኑ ጁላ ንጹሃን የሚባል የለም፣ የእምነት ተቋማት የሚባልም አናውቅም፣ በግብ ተበድረን በውድ ዋጋ የገዘናቸውን ድሮኖች የኦህዴድን ስልጣን ለመቀማት የመጣውን ሁሉ እንመታባቸዋለን ብሎ መናገር አግባብ ነው። የብልጽግና ቤተኛ ለመሆን እንዳረጋ ከበደ የአማራን ህዝብ በጅምላ መጨፍጨፍ፣ እናቶቻቸው ወገባቸውን አስረው አስተምረው ያስመረቋቸውን ወጣቶች በአስገዳጅ ሁኔታ በሚሊሻነት መመልመልና እርስ በርስ ማጫረስ፣ አምራች አርሶ አደሮችንም ማዳበሪያ በመከልከል ሚሊሻውን ካልተዋጋ የጤና መድንም ሆነ የግብርና አገልግሎት ማግኘት አትችልም፣ በኋላም ለ978,000 የክልል ወጣቶች የሥራ ዕድል ፈጥሬያለሁ ብሎ በኩራት መናገር በቂና ከበቂ በላይ ነው። በብልጽግና ደሴት ተረትና ምሳሌ እያወሩ የዕለት እንጀራን ለመቁረስ ዳንኤል ክብረትን መሆንን ይጠይቃል። የቤተ መንግሥት ቅርብ ሰው ዳንኤል ክብረት ከ5 ዓመት በፊት ሐመር ውሃን ይምረጡ የሚል መፈክር ይዘው ከብልጽግናው አገዛዝ ጋር ተወዳዳሪ ነኝ ብለው የቀረቡ ቢሆንም በምርጫው ማግስት ወደ ቤተ መንግሥት የገቡ ሰው ናቸው። የጠቅላይ ሚኒስትሩ የማህበራዊ ዘርፍ አማካሪ የሚባል ሹመት ተሰጥተው ወደ ብልጽግናው ጓዳ የገቡት ዳንኤል ክብረት በዘንድሮ ምርጫ ደግሞ የአንድ ክፍለ ከተማ ተወካይ ሆነው መጥተዋል። እነዚህ ሰው ከወራት በፊት ያገዛዙ ብቸኛ ልሳን በተባለለት ኢቢሲ ውስጥ የቦርድ ኃላፊ ሆነው ተሹመዋል። በብልጽግናው አለቃ ተሹመው በኢዜማና ባብን ሰዎች ሹመት ያዳብር ተብለው የተሞካሹት ዳንኤል ክብረት ብልጽግና የሰጣቸውን ስልጣን ተጠቅመው ዳቦ ራበን፣ ውሃም ጠማን፣ ልጆቻችንም ጎዳና ላይ ወጡ ለማለት እርሳቸው ወደሚመሩት ቢሮ የሄዱ የመንግስት ሰራተኞችን ከርቸር ሊያስገብተዋቸዋል። እስከ ቅርብ ዓመታት ድረስ ከማጀቱ እርጎና ቋንጣ ከጓዳው ቅቤና ማሩ የማይጠፋው የኢትዮጵያ ሕዝብ ዋጋ ከፍሎ ላስተማረው አስተምሮም ላስመረቀው ልጁ በየትኛውም ቦታና በማንኛውም የሥራ መስክ ቢሰማራ ደሞዝ ለሻይ መጠጫ ይሁን ለልጆች ወጭ ከበቃህም በጎ ነው። ስንቁንማ እኔ ክንዴን ሳልንተራስ ጎተራዬ ሳይነጥፍ ስለምን ሸምተህ ትበላለህ በማለት አስተምሮ ስራ ያሳዘው ልጁን ከጎተራው የተቆነጠረ እህል ይጭንለት ነበር። ከብልጽግናው አለቃ ንግስና ማግስት ጀምሮ የታየው የዋጋ ግሽበትና የተፈጠረው የሰላም እጦት ግን አባትና ልጅን ዘመድና አዝማድን አለያዩ። ገበሬው ጤፍ ሽጦ በርበሬ ለመግዛት የማይችልበት ደረጃ ደረሰ። ዘይት ለመግዛትም የቀንድ ከብቶችን መሸጥ ግድ ሆነ።
በዚህ ጊዜ ከ15 ዓመት በላይም ተምረው በመንግስት የሚከፈላቸው ደሞዝ ከቤት ኪራይ ባሻገር ወጭ መሸፈን ያልቻሉት የመንግስት ሰራተኞች ችግር ላይ ወደቁ። አርሶ አደሩም አንድ ኩንታል ማዳበሪያ ለመግዛት ብዙ ኩንታል እህሎችን እንዲሸጥ ተገደደ። ምርጥ ዘር ጠፋ። ማሳውም የተለመደውን ውጤት አላስገኝ አለ። በዚህ ጊዜ የኑሮ ውድነቱ ድምፅ አውጥቶ ተናገረ። ይህን ነበር ጠቅላይ ሚኒስትሩ እኛ ኢትዮጵያን ጥጋበኛ በመሆናችን እንጀራ በወጥ ግዴታ ስለምናደርገው እንጂ ሙዝ በዳቦ በልተን ማደር ኑሯችንን መግፋት እንችላለን ያሉት። የሚቀመስ ነገር ካገኘንም ጠግቦ ማደር ቅንጦት ነው ብለው የዜጎቻቸውን ጥያቄ አጣጣሉት። ይህን በውሃ ብቻ ቀቅለን በልተን ማደር እንችላለን። ትንሽዬ ጨው ጠብ አድርገንበት ሌሎች ደግሞ ነገሮች ጨምረንበት ባቄላ ምናምን ቆንጆ ስታርተር ሊሆን ይችላል። አንዳንዶች እንደ ሜን ኮርስ ይበሉታል። በቀላሉ ለምግብ መዋል የሚችል ነገር ነው። እኛ በምግብ ራሳችን አልቻልንም እንላለን፣ ግን ደግሞ ዘይቱን በጣም በርካታ ሽንኩርት እና ቅቤ ጨማምረን የመገብ ስርዓታችን በጤናችን ብቻ ሳይሆን ዋጋውን ከፍ አድርጎታል። ይሄን 1 ኪሎ ገዝቶ ሰው 3-4 ሰው ራት ሊበላ ይችላል። ለጤናውም ጥሩ ነው። ውሃ ብቻ ይበቃዋል። ቢበዛ ጨው ይጨምራል። ሌሎች ጋር ተቀላቅሎም ደግሞ በጣም የሚያምር አቮካዶ ጋር ምናምን ሲጨመር በጣም ጥሩ ምግብ ይሆናል። ከዚህ አንፃር ለሀገር ውስጥም መለመድ ያለበት ነገር ነው። ለውጭ ገበያም ኤክስፖርት ላድነው በጣም ጠቃሚ ነው። ጠቅላይ ሚኒስትሩ ይህንን ሲናገሩ ከግራም በታች የሆነ ዳቦ 5 ብር ይሸጥ የነበረ ሲሆን አንድ ሙዝ በኪሎ ደግሞ ከ50 ብር በላይ መሆኑን ልብ ይላል። በዚህ ዘመን አትጥገቡ፣ እንጀራ በወጥም አያስፈልጋችሁም፣ ሙዝ በዳቦ እየበላችሁ ሕይወታችሁን ግፉ የተባሉት ኢትዮጵያን እንደምንም ዓመታት ገፍተው ዛሬ ላይ ሙዝ በኪሎ ከ200 ብር አለፈ። ዳቦም በ300% ጨምሮ ዋጋው ሰማይ ነካ። እኛም ራበን ልጆቻችንም አንገታቸውን ደፉ ብለው ነበር ብሶታቸውን ለማሰማት ወደ ኢትዮጵያ ቴሌቪዥን ጣቢያ አመሩት። እነዚያ ደሞዝ አነሰን፣ ኑሮም ተወደደ፣ ሕይወታችን ለመግፋትም ተቸገርን፣ ልጆቻችንም አለቀሱ ብለው ወደ ጣቢያ ቀኑ ምስኪን ኢትዮጵያን ዳንኤል ክብረት በቦርድ ሰብሳቢነት በሚመሩት የቲቢ ቢሮ በመገኘታቸው ብቻ ወደ ዘብጥያ ተወርውረዋል። ሰራተኞቹ በእስር ቤት ባሉበት ስለምን የመንግስታችን ስም ታጠፋላችሁ፣ ተቋማችንስ ለምን ትረብሻላችሁ የሚል ክስ እንደቀረበባቸውና ከሥራ ገበታ መታገዳቸውንም ጣና ቴሌቪዥን ከታማኝ ምንጮቹ አረጋግጧል። አገዛዙ በኦሮሚያና ሲዳማ ክልል አዋሳኝ አካባቢዎች የቀሰቀሰው የእርስ በርስ ግጭት ወደ ከፋ ሁኔታ መሸጋገሩ ተገለጸ። በስልጣን ዘመኑ አገሪቱን በማያባራ የእርስ በርስ የጦርነት አዙሪት ውስጥ እያስቀጠለ የሚገኘው ብልጽግና በለኮሰው ሰዓት በኦሮሚያና ሲዳማ ክልል አዋሳኝ አካባቢዎች አዲስ ግጭት ተፈጥሯል። በኦሮሚያ ክልል ምስራቅ ጉጂ ዞን አረፋማ ወረዳና በሲዳማ ክልል በምስራቃዊ ሲዳማ ዞን ጭሬ ወረዳ አዋሳኝ አካባቢዎች የእርስ በርስ ጦርነት መቀስቀሱንና ነዋሪዎችም አካባቢውን ለቀው እየወጡ መሆናቸው ተገልጿል። ከትናንት በስቲያ የተቀሰቀሰው ግጭት እስካሁን ተጠናክሮ መቀጠሉን የገለጹት የጣና ሳተላይት ቴሌቪዥን ምንጮች በዚሁ በኦሮሚያ ሲዳማ ክልል አዋሳኝ አካባቢዎች በተቀሰቀሰው ግጭት ንጹሃኖችም ስለመገደላቸው ተገልጿል። ጥቃቱ ባልተጠበቀ ሁኔታ እንደተቀሰቀሰና ገበያ ላይ በነበሩ ንጹሃኖች አነጣጥሮ መፈጸሙ፣ በዚህም ንጹሃን ሰዎች መገደላቸውና መቁሰላቸውን የጭሬ ወረዳ ነዋሪዎች ተናግረዋል። በአካባቢው ጦርነት መቀስቀሱን አምነው ግጭቱን ለማረጋጋት ወደ ስፍራው ገብተናል ሲሉ የገለጹት ደግሞ የሲዳማ ክልል ሰላምና ጸጥታ ቢሮ ኃላፊ አቶ ዳዊት ሀይሶ ናቸው። የግጭቱ መነሻ በሁለቱም ክልሎች የይገባኛል ጥያቄ የሚነሳበት የጉባ ሄማ አካባቢ ነው ተብሏል። ለዘመናት አብረው በጋራና በሰላም ይኖሩ የነበሩ የሁለቱ ክልል ነዋሪዎች በሆዴድ ፖለቲከኞች ተስፋፊነትና የጦርነት ፍላጎት ጦርነት ውስጥ ገብተዋል። የሁለቱ ክልል አጎራባች አመራሮች ስብሰባ እያደረጉ ባሉበት በጉባ ሄማ ገበያ ላይ ከአረፋማ ወረዳ በኩል በተሰነዘረ ድንገተኛ ጥቃት ግጭቱ ተጀምሯል ነው የተባለው። በሁለቱም በኩል በተደረገው የተኩስ ልውውጥ ቁጥራቸው ያልተገለጸ ንጹሃን መገደላቸውም ተነግሯል። እስካሁን ባለው መረጃ ከ90 በላይ የሚደርሱ የሲዳማ ክልል ነዋሪዎች ሕይወታቸው አልፏል ተብሏል። አሁንም በአካባቢው የተኩስ ልውውጥ አለ የሚሉት ነዋሪዎቹ በርካታ ቁጥር ያላቸው ሰዎች እየሸሹ ነው፣ የቆሰሉ ሰዎች ወደ ጭሬ የመጀመሪያ ደረጃና ወደ ሐዋሳ ሪፈራል ሆስፒታል እየተወሰዱ ይገኛሉ ብለዋል። የሲዳማ ክልል ሰላምና ጸጥታ ቢሮ ኃላፊ አቶ ዳዊት ሀይሶ በአካባቢው የተፈጠረውን ግጭት ተከትሎ ህዝቡን ለማረጋጋትና አካባቢውን ወደ ቀደመ ሰላሙ ለመመለስ የፖለቲካ አመራሩ በስፍራው ይገኛል ሲሉ የገለጹ ቢሆንም መልእክቱ ለፖለቲካ ግብዓት እንጂ በአካባቢው ምንም የተቀየረ ነገር የለም ሲሉ የአካባቢው ነዋሪዎች አስታውቀዋል።
ክቡራንና ክቡራት የጣና ሳተላይት ቴሌቪዥን ቤተሰቦች ዜናዎቻችን እነዚህን ይመስሉ ነበር። አብራችሁን ስለቆያችሁ እናመሰግናለን። ደህና ሁኑ።